ያው እርጉዝ ነኝም ብዬ ነበረ። ይሄን ሁሉ ነገር ያልኩትኝ ያው ለፍቅር ብዬ ነው። ራሴንም በጣም አዋርጃለሁ። ቤተሰብ ጋር ያለውን ነገር እዚህም ኤፍሬም ጋር ያለውን ነገር ራሴ እንዳበላሸሁት ራሴ ነኝ ማስተካከል ያለብኝና ይኸውልሽ ከኔ ጋር እንድታዩ ሌላ ነገር አስበሽ መጥተሽ ከሆነ አብሪኮ እባክህ እኔ እሷን ላወራት ነው የመጣሁት። የሚጠቅማት ነገር ነው። ለማንኛውም ግን እንኳን ነገርሽ ይሄን እውነት ነበር ስፈልግ የነበረው። በቃ ይሄን እንድታውቂ ነበር ስጠብቅ የነበረው። በደንብ ነው የማመሰግንሽ። በቃ ሂዳብ ይቅርታ አልኩሽ። ተነሽ እዚህ ጋር በእናትሽ አልኩኝ ባለ ይቅርታ አልኩሽ። ለምንድን ነው የማትረጂኝ አንቺ? ሰላም ስነሽ ሁለታችሁ ሰላም እንድትሆኑ ነው የምፈልገው። ሂያብ የኛ ዘን በጣም አስነሽልኝ። ላይ ሰሞኑን ቁጭ ብዬ ከራሴ ጋር በጣም ብዙ ነገር እያወራሁኝ ነበር እና በቃ ነገሮችን ማስተካከል ነው ያለብኝ። ያ መሰለሽ ካንቺ ጋር ሪሌሽንሺፕ ከመጀመራችሁ በፊት ኤፍሬም እና እኔ ቤተሰብ እንዴት ናቸው? ያው ሰሞኑን ጠፍቻለሁ አይነው አውቃለሁኝ። የጠፋሁበት ምክንያት ደግሞ ያው በአንዳንድ ኬዞች ነው። ነገሮች ይቀየራሉ ብዬ አስቤ ነበርና ነገሮች እየተቀየሩ አይደለም፣ እየባሰባቸው ነው የሄዱ ያሉትና አንዳንዴ ለፍቅር ብላችሁ የምትከፍሉት መስዋዕትነት በጣም ዋጋ ያስከፍላችኋልና እኔ ደግሞ በመሀል እዚህ ጋር በጣም እየተጎዳሁ ነው ያለሁት። ብዙ ነገር አውርተናል እና እኔም በመሀል ቤተሰቦችን በጣም እየጎዳሁኝ ነው ያለሁትና ያ ደግሞ መሆን የለበትም። በውስጥ መስመርም አንዳንድ ነገሮችን እያስተካከልኩኝ ነበር ሰሞኑንና አሁን ላይ ያለኝ አማራጭ እኔ ነገሮችን ማስተካከል ነው ያለብኝ። ልጎዳም በቃ ሂያብና ኤፍሬም አንድ ላይ መሆን ነው ያለባቸው። ያው እኔ መሀል ላይ ገብቼ እዚህ ጋር ነገሮችን ማበላሽት የለብኝም። በቃ እኔም የራሴን ላይፍ ቀጥላለሁ፣ እነሱም ላይፋቸውን መቀጠል አለባቸው። ያው እዚህ ጋር እኔም እየገባሁኝ ብቻ ያለው ነገር ደስ አይልም። ያው ወድጄ አይደለም እኔ እንደዚህ መሆነው ሰብ ይሆናል ብዬ ነበረ ይሄ ላይፍ ውስጥ የገባሁትና ስቦ ደግሞ አይሆንም ይሆን መስሎኝ ነበር። በጣም ብዙ ነገር ተስፋ አድርጌ ነበር ከዛ የመጣሁትኝ። ብዙ ነገር ተብዬ ነበር ከዛ የመጣሁትኝ። እዚህ ሲመጣ ነው ነገሮች በጣም ተቀይረው ያገኘዋቸውና ያው ቤተሰብ ደግሞ ይሄን ነገር ያየ በኔ ኬስ የኔ ቤተሰቦችም እንዲሰደቡም አልፈልግም። ጥሩ ስሜትም እየተሰማቸው አይደለም። በመሀል እኔም እየተጎዳው ነው። ቤተሰብም እንዲሰደብብኝ አልፈልግም። በቃ አይደለ በቃ እናት አባቶቼም ይሄን ነገር ሲያዩ ደስተኛ እየሆኑ አይደለም። በቃ ሁሉ ነገር መቅረት ነው ያለበት። እግዚአብሔር ያለው አይደል የሚሆነው። በቃ እሱ በፈቀደው ነው መሄድ የምንችለው እና አሁን ላይ ቁጭ ብዬ ሰሞኑን በጣም እያሰብኩ ነበርና ከራሴ ጋር እያወራው ነበርና እዛ ከአገር አቋርጬ ስመጣ ታውቃላችሁ ለፍቅር ብዬ ነው ብዙ መስዋዕትነትን ከፍዬ የመጣሁት እና ይሆናሉ ብዬ ነበር ነገሮችና እየሆኑ አይደለም። ብዙ መስዋዕትነትን እየከፈልኩኝ ያው ስሜም እየጠፋ ነው ያለው እና ያው እርጉዝ ነኝም ብዬ ነበረ። ይሄን ሁሉ ነገር ያልኩትኝ ያው ለፍቅር ብዬ ነው። ራሴንም በጣም አዋርጃለሁ እና አሁን በቃ ከራሴ ጋር በጣም ብዙ ነገር አውርቻለሁኝ። ነገሮችን ለማስተካከል በቃ ወስኛለሁ። ነገሮችን ማስተካከል ነው ያለብኝ። በእኔ ምክንያት ደግሞ ነገሮች እንደተበላሹ ነገሮች ማስተካከል አለባቸው። ራሴ ነኝ ማስተካከል ያለብኝ ነገሮችን እና ልጅሽ እኮ እንደዚህ ናት እንደዚህ ነበረች ብሎ እንዲወራም አልፈልግም። ካሁኑ ነገሮችን ማስተካከል ያለብኝ ቤተሰብ ጋር ያለውን ነገር እዚህም ኤፍሬም ጋር ያለውን ነገር ራሴ እንዳበላሸሁት ራሴ ነኝ ማስተካከል ያለብኝና በቃ ዛሬ ሁሉ ነገር ማስተካከል አለብኝ። ቪዲዮ አይቻለሁኝና እና ዛሬ ሄጄ ላወራት ፈልጋለሁኝ። ሄጄ ማውራት አለሁኝና በቃ ነገሮች መስተካከል ባለባቸው መንገድ ይስተካከላሉ። በቃ እና ዛሬ ብዙ ነገር አወራታለሁ። ነገሮች ይስተካከላሉ ብዬ አስባለሁኝ። በቃ ማስተካከል ባለብኝ መንገድ አስተካክላለሁ እና እኔ ደግሞ ቢስተካከል በጣም ነው ደስ የሚለኝ። በቃ ራሴንም ነፃ ማውጣት ፈልጋለሁ። ሰላም እያገኘው አይደለሁም እና በቃ ነገሮች ተስተካክለው በሰላማዊ መንገድ ነገሮች ቢቋጩ በቃም ሶ ሃፒ እኔም በጣም ደስተኛ ሆናለሁ። እኔ ሰፈር ነው ያለሁትኝ እና ሂያብ ሰፈር እና ወደ ቤት እንሂድ።
እኔ ነኝ አብሪኮ። ኤማንዳ ነኝ። አብሪኮ አንዴ በሩን ክፈትልኝ። ይዘሽ የመጣሽ ሰው አለ? ማንም የለም። እርግጠኛ ነሽ? በእውነት ማንም የለም። ሰላም ነው? ማውራት ነገር አለኝ። የማንዳኔ ላይ ችግር አልፈልግም። በእናትሽ ከኤፍሬም ጋር ነው አይደል ያለሽ ነገር? እዛው ራሱ ጋር ጨርሺ። ያብን ማውራት ያለብኝ ነገር አለ አብሪኮ። ይኸውልሽ እዚህ መጣ ድጋሚ እንድትረብሻለሁ እዚህ ዘናት የመጣ ነው። ገባሽ አይደል? እድሉን የተጠቀምሽ የመጣሽ ሌላ ነገር እንድትፈጥሪ አይደለም የምፈልግ። ሌላ ነገር ልፈጥር እሺ ምን ፈልገሽ ነው ታዲያ? ምንም የምታወሪያት ነገርኛ መጀመሪያ አብሪኮ አንዴ አውርቻት እኮ ምንድን ነው የምታወሪያት? ወሬው ሀሳብሽ ምንድን ነው? አንዳንድ ማስተካከል ያለብኝ ነገር አለ። ምን ሌላ ረብሻ አይደለም አብሪኮ፣ እኔ እና እሷ ማውራት ያለብን ነገር አለ። ይኸውልሽ ማለት እኔ ነገሮችን ለማስተካከል እየሞከረ ነው። አዲስ ችግር አዲስ ነገር አትፍጠሪ። በቃ ነገሮች ለማስተካከል እየጣርን ነው። እዚህ ጋር እያደረግን ያለነው ነገር ኢቭን እኛን ወንጀል ውስጥ ሌላ ነገር ውስጥ ሊከተል የሚችል ነገር ነው። ያንን ሪስክ ወስደን እያስተካከልን ባለንበት ሰዓት መጠሽ ደግሞ ሌላ ችግር ለመፍጠር አትሞክሪ። ከቻልሽ ሂጂ። አሁን ከዚህ ነገሮች ለማስተካከል ነው የመጣሁት። ሌላ ነገር ታስተካክል እኮ ምንድን ነው ታስተካክል? ሌላ ነገር ልፈጥር አይደለም እኮ ምንድን ነው ታስተካክል? እኔና እሷ ማለት የሚጠቅማት ነገር ነው ለእሷ ለእነ ኤፍሬም የሚጠቅማት ነገር ነው። እርግጠኛ ነሽ? እውነት አብሪኮ አስገባኝ። ተኝታ ነው እንዴ? እሺ ነው ታውቃለህ። አንዴ ቀስቅሳት አንዴ። ይኸውልሽ ከኔ ጋር ነው የምትጣይው። ሌላ ነገር አስበሽ መጣሽ ከሆነ እግዚአብሔር አብሪኮ እባክህ፣ እኔ እሷን ላወራት ነው የመጣሁት። የሚጠቅማት ነገር ነው ነገሮችን ለማስተካከል ነው የመጣሁት። ማንም አይደለም እኮ የማዳነች ለሶስት ለማሰቃየት ፈልጋችሁ ነው ማለት ነው? ቤት ውስጥ ያመጣኸኝ ለሶስት ለማሰቃየት ፈልጋችሁ ነው አይደል? ያብ እንደሱ አይደለም። ተረጋግተሽ አዳምጪ። እና ለምንድን ነው ምን ልታረግ ነው የመጣችሁ? እሺ አንቺ አሰብሽው ሀሳብ ይጂና ወራ ኦኬ። ፍሬም ማብሮሽ ነው የመጣው። ያብ እንደሱ አይደለም። ተረጋግተሽ ፍሬም አይመጣም። ምን እዚህ ያለው አይደል እንዴ? በቃ ተስማምተናል አይደል? የመጣው እሱ ለምንድን ነው? እሺ ታዲያ እኔ እዚህ ቤት ውስጥ ያለሁት ቤትሽ ስለሆነ ነው እና የማንዳ ጋር ብሬ ለመቀመጥ ነው እዚህ ውስጥ ያለው። አረ የማንዳውን ነው የመጣችሁ ለወራት ብላ ምንም ማውራሽ ነገር የለም። እኔ ማውራሽ ነገር አለ። እሺ አውጥሽ መሄድ ትችላለሽ። ውጪ ልሽ አብሪኮ ወይ ቶሎ ብለሽ ንገሪያትሽ። እንደዚህ የሆነች ለምን እንደሆነ ትምትይው እንጂ። እሺ ተረጋጊና አውርቼሽ ሄዳለሁ። ተረጋጊ መጀመሪያ እንጂ። ኦኬ ለሶስት ለማሰቃየት እንዲመቻችሁ ነው አይደል? እንደዛ አይደለም። ኧረ በማርያም ምንድን ነው ያሰብሻለሽ? ስላልቻላችሁ ቤት ውስጥ ለማሰቃየት ነው የጠራችሁ አይደለም። እሷ በቃ ተነሽ ነኝ ነኝ ካቴው እንዳትቀዱ። እሺ አዳምጪኝ አንዴ። ስለምን ነገር ነው ማዳምጥሽ? መጀመሪያ ተረጋጊ። እኔ ሌላ ነገር አስቤ አይደለም የመጣሁት። እና ምን አስበሽ ነው ታዲያ የመጣሽው? ኦኬ መታገቴ ምናምን ደስ ብሎሽ ነው አይደል? ሄዩ ያከተሽ ሰው የለም ቤትሽ ነው። አረ ከዚህ በላይ እንዴት በር እኮ ቆልፈብኝ እኮ ነው ያለው እኮ። ያው ካላገልከኝ በሩን ክፍት አድርግልኝ። ካለሽ መብትሽ ነው። ቁልፉን ሰጥሻለሁ። ከሆነም ቢሆን የራስሽ ቤት ነው። ካለሽ ማለት ምን ማለት ነው? ነፃነቴን እያገታችሁኝ እኮ ነው ያለው። ነፃነትሽ ማን ያገተብሽ? እዩ እና ታዲያ ይሄ ምንም እኮ ወጣሽ የምትመለሽ እኮ ነው ነገር እኮ ነው። ወጣሽ የምትመለሽ ነው። አንቺ ግን በእልህ በቃ ሌላ ጊዜ ማውጥቼ መለሳለሁ እኮ። ምክንያቱም አግተኛል ለማሁን ያለው እኮ። ማን አገተሽ? ማንም ያገተሽ የለም። በቃ የራስሽ ቤት ነው። እንድትቀመጪ ነው የተባልሽው። አምጡልኝ። ወጣሽ እየተጎዳሽ ነው ያለሽው ራስሽ። በእልህ ብታረጋቸው ነገሮች የሳቱ ነው አይደል? መስመር ተረጋጊ። በመጀመሪያ አሁን ያንን ይሹ አናንሳው። አንቺ የምትናገሪው ነገር ካለ ንገሪያትና ሂጂ። እሺ አወራታለሁ። ደህና ተኝታ የነበረች ልጅ ነች። አሁን አንቺ ስለመጣሽ ነው እንደዚህ ሆነች ያለችው። እኔ እንድታወሪኝ ብለን ይከፈትከው አውጡጣል። ያብ ተረጋጊ። በእናትሽ ምንድን ነው ይሄ ነው? ተረጋጋልሽ። እባክሽ ተረጋጊ።
ተረጋጊና ውጭ ላይ ማግኘት አልቻላችሁም እና ማንንም ሰው እየመጣችሁ ይሄን ከፈለግሽ ላስወጣት ትችላለህ። አሁንም ቢሆን ላንቺ ጠቅማ ስላለችኝ ነው። በር ውስጥ ቆልፋችሁ አስቀምጣችሁ ማለት ነው። መንገር እንፈልገው ነገር አለ ስላለች ነው። ከፈለግሽ ምን ማዳምጣት ነገር የለም። ምን ብዬ እንዳዳምጥሽ ነው የምትፈልጊው? ሁሌ የምትናገሪው ነገር እኮ እውነት የለውም እኮ። እሺ አረገዝኩ ብለሽ ለፍልፈሽ ከዛ መጨረሻ ላይ ደግሞ መልሰሽ ሲባነንብሽ መልሼ ውሸቴን ነው ታያለሽ። ምናልባት እንደዛ ሌላ ሚስጥር ልታወጣ ይሆናል የመጣችው። ያብ ተረጋጊ። በመጀመሪያ ኦኬ፣ አሁንስ የምታወሪው ነገር እውነት እንደሆነሽ በምን አውቃለሁ? በምን አምንሽ እችላለሁ? ያው ስነግርሽ ትረጅኛለሽ። ምን ረዳሽ? ምን ነው የምትነግሪኝ? መናገር የምትፈልጊው ነገር ለምን ተናግረሽ አትወጪ? ያ ምን መሰለሽ፣ አዳምጪኝ። በመጀመሪያ ተረጋጊ። እኔ ያን ሁላ ነገር ሳደርግ የነበረው ለፍቅር ብዬ ነው። ያው ለሁለታችን ፍቅር ስትይ ነው ወይስ ለራስሽ ፍቅር ስትይ ነው እንደዛ ታረጊ ነበር? ያው ሴት ልጅ ነኝ ታውቂያለሽ፣ ሁሉን ነገር ጠንቅቀሽ አይደለም? ኦኬ፣ እና ሴት ልጅ ስለሆንሽ ታዲያ ሌላ ሰው ፍቅረኛ ነው እንደ ቀምተሽ የራስሽ ፍቅረኛ ለማድረግ የምትሞክሪው? ያው አትጩይ እስቲ። ፍቅር ቀምተሽ የራስሽ ለማድረግ ስትሞክሪ ነበረ? ፍቅር ላንቺ እንደዛ ነው እንዴ? እንደሱ አትጩይ እባክሽ፣ አዳምጪኝ በመጀመሪያ። ያው ምን መሰለሽ፣ ከአንቺ ጋር ሪሌሽንሽፕ ከመጀመራችሁ በፊት ኤፍሬም እና እኔ ከዚህ በፊት ፍቅረኛሞች ነበር እና ስለዚህ ነበራችሁ እንጂ አልነበርሽም። ነበርና ነን ግን ይለያያል። እሺ ነበርን። እሺ እኮ ነበራችሁ እንጂ አይደለሽም አይደል? ለምንድን ነው ልክ እንደሆነ ሰው ሆነሽ እኔ እና እሱን ለማጣላት ማለ ገብተሽ የነበረው? እሱንስ ምክንያት ታብራሪ ትችያለሽ? አረ ያብታይ እንደዚህ አትሁን እባክሽ። ማንዳ እንደዚህ አትቅለስለሽ። የምትናገሪው ነገር ካለ በቀጥታ ተናገሪ፣ አለበለዚያ ውጭና ሂጂ። በቃ ጀመሩልኝ ልማድሽ ነው እሱ። የራስ ሰራ እናገራለሁ ብለሽ ነው አይደል የመጣሽው? ምንድነው የምትናገሪው ነገር ተናገሪና ውጪ። ተረጋጊ ምናምን እያልሽ እንትን አትበይ። ላስወጣሽ እችላለሁ ከፈለግሽ። አዳምጪ። እንደዚህ ማለት የምትፈልጊው ነገር በሙሉ እስኪያው ግን አዳማጭ እንደሌለሽ ወቅሽ። ማንንም ያንቺን ወሬ ከልቤ ቆጥሬ አንዲት ነገር አላደርግም። እዚህ ቤት መግባቴን ዛሬ ላይ አትይ። ብዙ ነገሮችን ለማድረግ እየሞከርኩኝ ነበር። ከዚህ እዚህ ቤት ለመግባት ነበር አይደል እቅድሽ? ኑሪበት እንደፈለግሽ። ለቂ ይወጣልሻል የሆነ ቀን። እኔ አይደለም እዚህ ቤት የመጣሁት፣ ራሳቸው ናቸው እንደዚህ ያደረጉኝ። ኑሪበት። እኔ ማንንም አልከለከለሽም። ሰላሚን ግን አትንሱኝ። አንቺ ስቴጂ የሆነ ሰው ይመጣል፣ የሆነ ሰው ሲሄድ አንቺ ትመጫለሽ። እኔ ካናዳ የሚሄደኝ ምክንያት በኤፍሬም ኬስ ነበረ። አሁን ላይ ሰሞኑን ቁጭ ብዬ ከራሴ ጋር በጣም ብዙ ነገር እያወራሁኝ ነበረ እና በቃ ነገሮችን ማስተካከል ነው ያለብኝ። እዚህ ጋር ኤፍሬም እንዲጎዳ አልፈልግም። ኦኬ፣ አንዴ ከጎዳሽ በኋላ ነው ኤፍሬም እንዲጎዳ አልፈልግም እንጂ በቃ የሚሆን መስሎኝ ነበረ። ያው የሚሆን ነገር ስለነበረ ነው እና እሱን ለማጣላት ስትሞክሪ ነበረ። ከካናዳ እሱ ነበር ይዞሽ የመጣው? ነይ ብሎ ያመጣሽ እሱ ነበር አይደል? ያ እሱ ነበር። አዎ እሱ ነበር። ግን በቃ ሪል የሆነ ነገር መስሎኝ ነበረ። ግን ነገሮች እዚህ ከመጣ በኋላ በጣም ብዙ ነገሮች ተቀይረዋል። ኦኬ፣ ከዛ ስትመጪ ልክ ካንቺ ጋር አብሮሽ እንዲኖር ነበር ሲነግርሽ የነበረ? እንደዛ ነበር። ልክ እዚህ ስትመጪ ግን ተቀየረብሽ? ነገሮች ተቀየሩ። አዎ ምን ነበር እውነቱን እንድትነግሪኝ ሲፈልግ ነበር? ነግረሽኛል። በደንብ ነው የማመሰግንሽ፣ በደንብ ማለት ነው። ስለዚህ ሁለታችሁም ነበራችሁ ማለት ነው ጌም ስትጫወቱ የነበረው እንጂ ያባል ነበር። ያው ጌም አይደለም። እና ታዲያ እንዴት ነው ጌም ያለው ነው? በእኔ ላይ ነበር እንጂ ጌም ስትጫወቱ የነበረው። በደንብ አድርገሽ እውነቱን ስለገለሽልኝ በጣም አመሰግናለሁ። ግን አሁን ውጪልኝ ቢያንስ። ያው አብኩ ወይ ትጣልኝ ወይ ደግሞ እኔ ራሴ ተነሽ። በቃ እንኳን ክልባች ተነሽ። በቃሽ ወስጠት ወይ ደግሞ ሄዳለሁ። ያው እንደሱ አይደለም። ተረጋግተሽ ቁጭ ብለሽ አዳምጪ። ምንም ለማስታረቅ ምናምን የሚመጣሽ አሁን እዚህ ጋር አትምሰይ። ለኤፍሬም አዝነሽለት፣ አንቺ ለኤፍሬም አዝነሽለት ነው። ያው እኔ እውነት ለኔ ነበር ልታዝንልኝ የሚገባው። ሴት እንደመሆንሽ ለኔ ነበር ልታዝንልኝ የሚገባው። ምክንያቱም አንቺ ባመጣሽ ቁስ ከኤፍሬም ጋር ሰውን የነበረውን ነገር በሙሉ አይተሻል አይደል? ያው አታልቅሽ እንዲቆጨኝ አታድርጊ። ምን ሆነ እንዲቆጭሽ ማደርግሽ? አታልቅሽ እኮ እኔ ነገሮችን ለማስተካከል ነው የመጣሁት እኮ። ነገሮችን ለማስተካከል ራስሽ ታበላሽና ራስሽ ለማስተካከል ነው የምጣሻለሽ። እዚህ ጋር የኤፍሬምም ያንቺም ህይወት እንዲበላሽ አልፈልግም እባክሽ። አንዴ ሰው ቤት ጋበላሽሽ በኋላ ለማበላሽት አልሞክርም ምናምን ነገር አትበይ። ወይ ወጣለን አብኩ በርክፈትልኝ በርክፈትልኝ። ቢያንስ ቁልፉን ለምን በስነ ስርዓት በር ላይ አታስቀምጠው? ያው ለምን ተረጋግተሽ አታውቂም? ማናሰነሽ በቃ ኦኬ ወይ ታስረጃት ነገር ካለ ከዛ ነገር ወይ ደግሞ በኋላ ላይ ደግሞ ኤፍሬም ይመጣና ወይ እውነት ነው ለምን ማንም አይመጣም። በቃ አንተ ራስህ ውጣልኝ ከዚህ ቤት። እኔ እወጣልሻለሁ። ማርያም አንቺ እዚህ ከተቀመጥሽ ቁጭ ብለሽ ነው ቁልፉን ሰጥተሽ። እሺ
እንደዛ ከሆነ ክፈትልኝና ራስሽ ጨርሽ እወጣለሁ። ምኑን ስጨርሽ ነገር ልታስተካክይልኝ የመጣሽው ምን ነው የምታስተካክዪው? እስኪ መልሽልኝ። እንዴት በቃ ከዚህ በኋላ እናንተ ላይፍ ውስጥ አልገባም። ከዚህ በኋላ በቃ ነገሮችን ለማስተካከል ነው የመጣሁት። ለምንድን ነው የማትረጂኝ? በጣም ለማስተካከል አሁን አዝነሽ አንቺ አዝነሽ ነው አይደል? አዝኜ ነው። ምክንያቱም አዝነሽ ልክ ራስሽን እንደነሱ አድርገሽ ካሜራ ይዘሽ መጣሽ። ያ ሁሉ ነገር ስታደርጊ የነበረ ራስሽ አልነበርሽም እንዴ? እኮ ይቅርታ አልኩሽ። በቃ ስለ ሁሉ ነገር ይቅርታ። በቃ የሚሆን መስሎኝ ነበረ። አታፍሩም ግን ሁላችሁም የሆነ ነገር አድርጋችሁ ከመጣችሁ በኋላ ምንም እንዳላጠፋ ሰው ትንሽ ነገር እንደበደለ ሰው ይቅርታ እያላችሁ በአራት ፊደል ብቻ ይቅርታ ስትሉ አታፍሩም? ምንም ነው ይቅርታ ማድረግላችሁ? አሁን ስለ ይቅርታ አይደለም መናገር የምትችይው ነገር ጨርሰሻል። አውርተሽ የጨረስሽም ይመስለኛል። እኔ ደግሞ እሺ ከዚህ በኋላ ማለት ነው በቃ ሰላም ማግኘት ነው የምፈልገው። ሰላም በጥሽ የነበረው ታዲያ ነኝ እንዴ? እኮ በቃ ሰላም ስነሽ ሁለታችሁ ሰላም እንድትሆኑ ነው የምፈልገው። ውይ የኛ ዘን በጣም አዝነሽልኝ። ውይ ኤማንዳ አዝናለሁ መጣች። በቃ ይቅርታ አልኩሽ። ኤማንዳ ተነሽ እዚህ ጋር በእናትሽ ያልኩኝ ባለማ ይቅርታ አልኩሽ። ለምንድን ነው የማትረጂኝ አንቺ? እንዴት ነው ላምንሽ የምችለው? እያስመሰልሽ ነው ስትጀምር። አሁን እንኳን መጣ። በቃ ሁሉ ነገር ቆጭቶኛል። በቃ አልኩሽ አይደለ? ያቆጨሽ የኔና ኤፍሬም መጣላት አይደለም። ኤፍሬም ያንቺ ሊሆን ስላልቻለ ከዛም ድጋሚ እኔ ጋር ለማስታረቅ ሰላምሽን ለማግኘት ብለሽ ነው አይደል? በቃ ሁሉ ጥፋት የኔ ነው። በቃ ሁሉ ጥፋት የኔ ነው። ጥፋትሽንም ካመንሽ ጥሩ ነገር ነው። ግን ይቅርታ ትበሉኝ 10 ጊዜ እየመጣችሁ። በቃ ይቅርታ ሁላችሁም እየመጣችሁ እዚህ 10 ጊዜ ይቅርታ ትበሉኝ። እንዲቆጨኝ አታድርጊ እባክሽ። አብሪኮ የምትወጣ ከሆነ ትወጣ። ለማንኛውም ግን እንኳን ነገርሽ ይሄን እውነት ነበር ስፈልግ የነበረው። ከአንቺ ይሄን ነበር ስጠብቅ የነበረው። በደንብ ነው የማመሰግንሽ። ከዛ በኋላ ይሄን ካሞት በኋላ ወጣልሽ